እኔ ልብስሽን ሰብሰብ አድርገሽ የአባትሽ ዘመዶች ጋር ሂጂ። በቃ አልችልም። ይዘኸኝ ጥፋ። ካንተ ጋር ብሬ ሄድክበት ሁሉ ከተላለሁ። እኔ እኮ እስክሞት ድረስ እወድሃለሁ። ነፍሴ እስክትጠፋ ድረስ እታመንልሃለሁ። ባሌን አቅፌ አንተን ከማስብ ቃል ሳልገባ ሳልታሰር ይዘኸኝ ጥፋ። ዋረፊያ እኔ መጣሁት ያንቺን እውነት አይንሽን እያየሁ ለመስማት እንጂ በእኔ የተነሳ ቤት ትዳር ለማፍረስ አይደለም። እወድሻለሁ። መኖር እስኪያስጠላኝ እወድሻለሁ። እስትንፋሴ ቀጥ እስክትል እወድሻለሁ። ፍቅር አለመለያየት አይደለም፣ ይልቅ ተለያይቶ በፍቅር መስራት መቻል ነው። እኔ እናትሽ እንዳያዝኑብሽ እንዲረግሙሽ አልፈልግም። ስላንቺ ክፉ ሲያስቡ ራሱ ይከፋኛል። ለምን ታዝንብኛለች? ለምን ትረግመኛለች? እኔ እኮ ለሷ ብዬ ነው ለማግባት የወሰንኩት። የልጅ ልጅ ሳላይ ከመሞት ስትለኝ እኮ ነው ዘንብ ብዬ ለማግባት የወሰንኩት። ጎበዝ ሆነ። እውነተኛ ደስታ ያለው ለምንወዳቸው ሰዎች የምንሰጣቸው ደስታ ውስጥ ነው። አስተዋይ ሰው ከሚወደው ጋር ባይኖር የሚወደውን አይረሳም። አስተዋይ ባልሆን እንኳን አልረሳሽም። ይቻህያ የታባቷ ሄደች። ደህና ተገላግያት ነበር። የትም ስታውደለድል ኖራ ደግሽ ማለቷ ሳያንሳት እኔን ስራ አሸክማ አስወጣፋለች። አላለበሰችኝ፣ ቤቴን አላደሰች። ከዚህ በኋላ ድግስ የሚባል ነገር የለም። የአባቷ ዘመዶች ጋር ሄዳ ትደግስ። ከዚህ በኋላ ድግስ የለም። ፈጣሪ ወደዛው ሰድልኝ ልረፍበት። ሰው ደስ ሲለው ማትወዴ ልጅ ምቀኛ እሷን አየው።